ሃይሚና ብሩኬን ማለያየት ነው። ያ ደግሞ ምንም አይሳካልኝ ሊሆንልህ የሚችል ነገር አይደለም። ብትችል ብታቆምና ወደ ራስ ብትመለስ ያስከውን ይዘህ ብታለቃቅስ የተሻለ ነው። ሶሲን ፕላስ ደግሞ የራስህንም ህይወት እያበላሽ ነውና ቆም ብለህ ካየው ላንተ ብዙ ነገር የምታረጋግልህን ሴት እያስከፋህ ነው ያለው። አንተ የሚታይ ሃይሚና ብሩኬን ማለያየት አሁን ይሆናል እንኳን ብትል ሃይሚ አንተ እንዴት ብላ ልትሆን ትችላለች? አሁን አንተ ራስህ ቆም ብለህ እስቲ ወደኋላ አሰብ አድርግና ሃይሚ እንዴት ላንተ ልትሆን ትችላለች? አረ በጣም እኛ የት ሄደን ብሩኬ የት ሄዶ ይሄን የሚያክል ውድ ቤተሰብ አይታል አሁን ይመስለኛል እሱ ኢነርጂ እየሰጠ ያለው ኃይል እየሰጠ ያለው እየተማመነ ያለው ምንድነው አሁን ብሩኬ ስሜታዊ ሆኖ የሚናገራቸው ነገሮች እሱን ሪከርድ እያያዘ እሱን እያየ ከሆነ ተሳስታል። ይኸውልህ ሁለት